ሰላም ሲምፕል ዲስቲሌሽን ለመስራት እየሄድን ያለነው። ስለዚህ እያንዳንዱ ሲምፕል ዲስቲሌሽን ያስፈለገበት ምክንያት ምንድነው? ሁለት ሊኩድ ኢምፑር የሆኑ ሊኩዶች ኮንታሚኔት ሲሆን አንዱ ከአንዱ ለመለየት ነው የምንጠቀመው ይህንን ቴክኒክ። ሲምፕል ዲስቲሌሽን ስንሰራ ሁለት ነገር ማወቅ አለብን። አንደኛ ሁለቱም ሊኩዶች የተለያየ ቦይሊንግ ፖይንት መኖር አለባቸው። ለምሳሌ ውሃ 100 ዲግሪ ሴልሺየስ ሲሆን ኢታኖል 78 ዲግሪ ሴልሺየስ አካባቢ ነው ቦይሊንግ ፖይንታቸው። ሁለተኛ ሁለቱም ሰብስታንሶች ሊኩድ መሆን አለባቸው። ኮንደንሰሩ ሁለት አይነት ቀዳዳ ስላለው አንደኛ ውሃ የሚያስወጣበትና ውሃ የሚያስገባበት፣ ሁለቱንም ቱቦ አስገብተን ውሃ እናስወጣለን። ቱቦ ነው እዚህ ጋር ገብተው እንደዚህ መጥቶ ቀጥታ ከዚህ ይወጣል። አሁን ስቲም ምንድነው ነው እዚህ ጋር እየፈላ ያለው ኢታኖል እና ውሃ የተቀላቀለ ኢምፑር የሆነ ሰብስታንስ ነው። እሱ ነው የተለያየ ቦይሊንግ ፖይንት አላቸው። በሊኩድ መልክ እዚህ ጋር ይጠራቀምልናል ማለት ነው። ይህ የሚጠራቀም ምንድነው? ፑር የሆነ ሰብስታንስ ነው ማለት ነው። ያው ስኳር ያደረግን ማለት ነው። እዚህ የተቀላቀለ ውሃ እና አረቄ ወይም ኢታኖል ለይተን ያው አረቄ ብቻ እዚህ ጋር ስኳር እናደርጋለን። እዚህ ጋር ነገር ውሃ ብቻ ነው ማለት እስከ ዲግሪ ሴልሺየስ ከ78 እስከ 97 አካባቢ 98 አካባቢ ድረስ ብቻ። ከዛ 100 በላይ ከሆነ ያው ውሃ ስለሚሆን እዛ ጋር እና ቴምፕሬቸር እየጨመረ ነው። ቅድም 30 ነበረ። ከዚህ መጥቶ አሁን እዚህ ጋር ነው ያለው። እዛ ጋር ይታያል። አሁን እየወረደ ነው ያለው። አሁን እየመጣ ነው። መጣ ጀምሯል። 78 አካባቢ ቴምፕሬቸር ሪከርድ እናደርጋለን። ይመስላል ዲስቲልድ ፍላስክ ውስጥ ያለው ኢምፑር የሆነ ሰብስታንስ በእንፋሎት ወይም በስቲም መልክ ወደ ላይ ሲወጣ ኮንደንሰሩ ሲያገኝ ቀዝቃዛ ውሃ ስለማያገኝ ኮንደንስ ሆኖ ወደ ሊኩድ ይቀየርና ከዛ ዲስቲሌት ፍላስክ ውስጥ ይጠራቀማል ማለት። ያ የሚጠራቀመው ፒውር የሆነ ሰብስታንስ ነው። ስላዳመጣቸው አመሰግናለሁ።